ሰላም ለሁላችሁም እንኳን ወደ ብርሎጂክ የዩቲዩብ ቻናል በደህና መጣችሁ። ይህ ቻናል ስለ አካውንቲንግ፣ ፋይናንስ እና ንግድ ነክ ጉዳዮች በቀላል መንገድ የምንነጋገርበት ነው። ዛሬ ብዙ ንግድ ላይ ያሉ ሰዎች ስለሚሳሳቱበት ትርፍና ካሽን አንድ አድርጎ ስለማሰብ እናወራለን። ንግዳችን ትርፍ አተረፈ ማለት በቂ ካሽ አለን ማለት አይደለም። ብዙ ሰዎች ንግድ ትርፋማ ነው ይላሉ፣ ነገር ግን በእጃቸው ላይ በቂ ካሽ የለም። ምክንያቱም ምንድን ነው? ከበርካታ ምክንያቶች መካከል ዋና ዋናዎቹ የሚከተሉት ናቸው። ቀዳሚውን የመጀመሪያው ክሬዲት ሴልስ ወይም የዱቤ ሽያጭ ነው። እቃ ወይም አገልግሎት ስንሸጥ ትርፍ ይመዘገባል፣ ነገር ግን ካሽ የሚመጣው ደንበኛው ሲከፍል ብቻ ነው። ሲቀላል ምሳሌ እንውሰድ። አንድን እቃ በ10 ሺህ ብር ብንሸጠውና እቃው እኛን ያስወጣን 8 ሺህ ብር ቢሆን 2 ሺህ ብር ትርፍ ይመዘገባል ማለት ነው። ነገር ግን ደንበኛው ቀጣይ ወር እከፍላለሁ ይላል። በዚህ ጊዜ በመዝገብ ላይ ትርፍ አለ፣ ነገር ግን በእጃችን ላይ ካሽ የለም። ሁለተኛው በካሽ እና በትርፍ መካከል ልዩነት የሚፈጥረው ብዙ እቃ መያዝ ወይም ሃይ ኢንቨንተሪ ነው። በተለይ እቃው በካሽ የተገዛ ከሆነና እቃው ቶሎ ቶሎ የማይንቀሳቀስ ከሆነ ወይም የሚሸጠው በአብዛኛው በክሬዲት ወይም በዱቤ ከሆነ በትርፍና በካሽ መካከል ልዩነት እንዲፈጠር ምክንያት ይሆናል። ሶስተኛው ምክንያት ለአቅራቢዎቻችን በፍጥነት ካሽ መክፈል፣ ነገር ግን ከደንበኞቻችን አይዘተን መቀበል ነው። እንደሚታወቀው ብዙ ተቋማት በግለሰብም በተቋም ደረጃ እቃ ለቢዝነሳቸው በክሬዲት ይገዛሉ፣ በክሬዲት ይሸጣሉ። ችግሩ ምንድን ነው? በክሬዲት ለገዙት እቃ በፍጥነት የሚከፍሉ ከሆነ በተቃራኒው ደግሞ በክሬዲት ለሸጡት እቃ አዘግይተው የሚቀበሉ የሚሰበስቡ ከሆነ በትርፍና በካሽ መካከል ልዩነት ይፈጠራል ማለት ነው። አራተኛ የብድር ክፍያ ወይም ሎን ሪፔመንት ነው። የብድሩ ዋና መጠን ፕሪንሲፓል በሚከፈልበት ጊዜ ካሽ ወዲያውኑ ይቀንሳል፣ ነገር ግን ትርፍ አይነካም። ምክንያቱም ፕሪንሲፓል ፔመንት ኢንካም ስቴትመንት ላይ የሚጻፍ ኤክስፔንስ አይደለምና ትርፋችንን አይነካም። አምስተኛ ቋሚ ንብረት በካሽ መግዛት ነው። ካሽ ወዲያውኑ ይወጣል ቋሚ ንብረትን ለመግዛት፣ ነገር ግን ትርፍ ቀስ እያለ የሚቀንሰው። ምክንያቱም ቋሚ ንብረት ማለት አንድ ዓመትና ከአንድ ዓመት የዘለለ ጠቀሜታ ያለው ንብረት ስለሆነ እንደ ኤክስፔንስ የሚቀየረው በዲፕሬሴሽን መልኩ ቀስ እየተባለ ነው። ምክንያቱም ኮስቱን አሴቱ ወይም ንብረቱን አገልግሎት ለሚሰጥባቸው ፔሪዮዶች አካፍለን ነው ኤክስፔንስ አድርገን የምንጽፈው እና ቀስ እያለ ነው እንደ ኤክስፔንስ የሚጻፈው። ስለዚህ በትርፍና በካሽ መካከል ልዩነት እንዲፈጠር ሌላ ምክንያት ይሆናል። ስድስተኛው በትርፍና በካሽ መካከል ልዩነት እንዲፈጠር የሚያደርገው የተቋም ባለቤቶች ከተቋሙ ካሽ ሲወስዱ ወይም ኦን ዊዝድሮዋል እንለዋለን። በዚህ ጊዜ አውቶማቲካሊ ካሽ ይቀንሳል፣ ትርፍ አይቀየርም። ምክንያቱም የተቋም ባለቤቶች ለግል ጥቅማቸው ካሽ ሲወስዱ የተቋም ወጪ አይደለም፣ ኤክስፔንስ ተደርጎ ሊጻፍ አይችልም። ይህ በተለይ በትንሽ ተቋማት ላይ በጣም የተለመደ ነው። ከላይ የተዘረዘሩት ምክንያቶች ካሻችን እንዲቀንስና በቂ ካሽ እንዳይኖረን የሚያደርጉ ነገሮች ናቸው። ካሽ ደግሞ ለኪራይ፣ የሰራተኛ ደሞዝ፣ የመክፈያ ጊዜያቸው ለደረሱ ዕዳዎች፣ ለዩቲሊቲ እንደ መብራት፣ ስልክ፣ ውሃ፣ ለታክስና ለመሳሰሉት በርካታ ምክንያቶች ያስፈልገናል እና በዚህ ጊዜ በቂ ካሽ ከሌለን እና እነዚህ የክፍያ ግዴታዎች መወጣት ከተሳነን ተቋማችን ከባድ ችግር ውስጥ ይወድቃል። ስለዚህ ከላይ የተዘረዘሩት ነጥቦች አንድ ንግድ ትርፋማ ሆኖ በቂ ካሽ ላይኖረው እንደሚችል ያስረዳሉ ማለት ነው። ታዲያ መፍትሄው ምንድን ነው? ካሻችንስ እንዴት አድርገን ነው ማኔጅ ማድረግ የምንችለው? መፍትሄውን በቀጣይ ቪዲዮ የምናየው ይሆናል። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እና ሼር አድርጉ። እናመሰግናለን።